አንዳንድ ጊዜ አፍን በከፈትክ ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ያለ ንፋስ በሌላ እንዴ አንቀጠቀጠ ጋቢ ልበስበት። በጣም አሽቃባሽ ሰው አልገባህም? አንተን እዚህ የማይመለከት ቦታ እያቦካ ያለኸው አላስፈላጊ ነገር እያረካ ያለው አንተ ነህ። አሁን ካሻችሁ ነገሮች ነው ነገ ተጥልሽ። ኧረ እባክህ ትንሽ ጨምር። አንተ ደግሞ ምን ማድረግ እንደምችል ደግሞ ምን ማድረግ እንደምችል ታሳያለህ። እስከዛሬ ማለት ነው እኔ እስከዛሬ ነገሮችን ካንተ ጋር ግላዊ ጸብ ስላልገባሁ ነው። እዚህ በኋላ ምን ማድረግ እንደምችል አፈር እኔ ተስከኝ ጠንቀቀ ታከኝ በርታ። አይዞህ በርታ። ሂድ ሰው ስማ ታቀኛለህ። ጠንቅቀሽ ወንድ እንደምሸት ታቀኛለህ። በዛ ላይ ደግሞ ማለት ነው ስማ ተደራጅታችሁ ለሁለት እሷን እንደጠራችኋት እኔን ብቻዬን ጥረኝ። ካልጠራችሁኝ ግን ማለት ነው ቃል እገባልሃለሁ ለሲስተር ያመጣሁት 2 ሺት ያለ ከድሬዳዋ ለሁለታችሁም እሰጣችኋለሁ። ለማምር ባልከ ቁመት አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ወነላው አልሐምዱሊላህ። ዛሬም ብቅ ብያለሁኝ። እንደሚጠበቀው ያው ሁሌ እንደምላችሁ ቪዲዮ የሚደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ አሁንም በትህትና ጠይቃለሁ። ሰብስክራይብ አድርጉኝ ማለት ነው። ለእናንተ ያው አይጎዳም፣ ለኔ ይጠቅማል እና ወዶችዬ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ይላችኋለሁ። እንዲሁም ሰብስክራይብ ሻር ላይክ ለምታደርጉልኝ ከልብ ነው ምስጋናዬ። አላህ ኸይር ጀዛችሁን ይክፈላችሁ። እና ያው ዛሬም ብቅ ብያለሁኝ። እንግዲህ የመጣሁበት ዛሬም ያው ኢስሐቅና ሩታ ማሻአላ ብያችኋለሁ። በርቱልን። ዛሬ አስደስተውኛል ማለት ነው። ማለት እኔ ሰው ሲጣላ ሰው እንትን ሲል እኔ በሰው ጠብ አልደሰትም እውነቱን ለመናገር። ወላኪን ዛሬ በጣም የሚገርም ነገር ነው። ልጅቷ እንግዲህ እንደምናውቀው አብርሽ ያው ተው ብለዋለች፣ አስጠንቅቀዋለች። ሴት የተባለ ሲደረድርባት ተው ብላ እምቢ ቢትል ነው ያው እሱ በየቀኑ የሴት ፋሽን ሲያመጣባት ነው እሷም ጓደኛ ይዛ የመጣችው። እሺ ይሁን። ያን ሁላ ለማድረግ ደግሞ አብርሽን የሚያበላሹት አብርሽና ሩታ መካከልም ገብተው ደግሞ ችግር የፈጠሩት እነማን ናቸው ካላችሁ ዳኒና ጽጌ በቃ እነሱ ገብተው በቃ ህይወታቸውን ብልሽሽት ታረጉባቸው ማለት አንዴ አብርሽ ተጽጌ ጋር ይሆናል፣ ዳኒ ተሩታ ጋር ይሆናል። መሀላቸው ነገር ወዲህ እያወሳሰቡ ሌላም ሰው እያስገቡ በቃ እነሱን በቃ ብልሽሽት ያረጓቸው እነማን ናቸው? ዳኒና ጽጌ ጋር ተተገናኙ ወዲህ እንዲህ ነው። ዳኒ ራሱ አልፎ ተርፎ ወዳታለሁ የኔ ናት እስተማለት ደርሷል። ገባችኋ? አሁን ዛሬ ምን ሆኖ መጣ? አስታራቂ አብርሃምን ይዞ መጥቶ ሩታን ተጣርቶ በቃ ታረቁልኝ ምናምን። የሚገርማችሁ ነገር ታውቃላችሁ? አብርሽ ራሱ አንተ እኛ ልታጣላን እንጂ ልታስታርቀን አትችልም። ተዝቀደም የሰራኸውን ረሳኸው እንዴ? እኔ እኮ አልረሳሁልህም። አንተ ረሳኸው። ተዝቀደም መሀላችን ገብተህ የምትሰራውን ስራ እኮ እኔ የረሳኸው አይምሰልህ። እና አንተ አሁንም ቢሆን ልታጣላን እንጂ ልታስታርቀን አትችልም። ምን አገባህ ነው ያለው። ሩታም እንደዛው ጠራት መጣች። ከዛ እንደዚህ ሲላት ያው እኔ አልታረቅም ጓደኛ ይዣለሁ፣ እኔ የምፈልገውን ጓደኛ ይዣለሁ አለችው። እሱ ደግሞ ኢስሐቅ የሚባለው ላንቺ አይሆንሽም አብርሽ ጋር ተመለሽ አላት። ያን ደግሞ አንተ አልነግረኝም፣ ለራሴ የሚሆን ሰው ራሴ ነኝ የምመርጠው እንጂ አንተ ነግረኸኝ አይደለም፣ ሲጀመር አያገባህም ምንድነህ አለችው። ዳኒ ማለት ነው። አሁን አያፍርም ወይ ነው ጥያቄ። አሁን ዳኒ መሀላቸው ገብቶ እንደዛ ሲያቆራረጥ ሲያበጣጥስ ከርሞ አሁን በመሀል ኢስሐቅ ስለገባ ብቻ እሱ አሁን ዘመድ መስሎ ለአብርሽም አይሆን ለሩታም አይሆን ለራሱ ሲያጣላቸው ሲያበጣብጣቸው የከረመ ነው። እና ዛሬ ያስታርቃለሁኝ ሲል ሁለቱም አናቀም ነው ያሉት። አብርሃምም አንተ ልታጣላኝ እንጂ ልታስታርቀኝ አትችልም ነው ያለው። ሩታም የዛው አይነት መልስ ነው የሰጠችው እላችኋለሁኝና ያው ኢስሐቅ ጋር ተዛዛቱ። ዳኒና ኢስሐቅ በቃኛ ጓደኛሞች ነበር። እኔ የሩታን በጎነት የሩታን ጥሩነት ሁሌ ለአንተ ጓደኛ ብዬ ስለምነግርህ አንተ በቃ በዛ ልብህ ውስጥ ገባች ቀማሃን ምናምን የሚል ነው ይዞ የቀረበው ዳኒ። እሱ ደግሞ በቃ የፈለገችውን
መያዝም መምረጥም ትችላለች፣ ደግሞም ትችላለች ልጅቷ ማለት ነው። ይስሐቅ ጋር ስለሆነች ይሄኛው ምን አቃጠለው? አሁን ደግሞ ዛሬ እኔ የገረመኝ ነገር ታውቃላችሁ፣ ዘመድ መስሎ መጣ። በቃ ለአብርሃም ዘመድ መስሎ መጣ። እሱ የባስ እያራራቀ ነው። እሱ በፊት ለራሴ ያላት ሴትዮ አሁን እንደገና ተመለሽለት፣ እሱ ነው የሚሻልሽ፣ ይስሐቅ አይሆንሽም፣ እሱ ላንቺ የሚሆን ሰው አይደለም። በምን አወቀ? ለሷ እንደማይሆን እሱ በምን አወቀ? ምን ያንሳታል? ምን ያንሳዋል? ምን ያንሳታል? ምን ይጎልበታል? እኛ አብርሃምና እንትና ሩታ ቢጣረቁ ደስ ይለናል። ግን ጠቡን የጀመረው አብርሽ ነው። ጠቡን መጀመሪያ ተው ብለዋለች። ተመልካቼ ኦዲየንሶቿም ተቆጥተዋል። የሱም ታይቀር ተው፣ ወይ ስራ ጥሩ አይደለም፣ ሴት አታቀያይር፣ ሴቶች ለምን ታመጣባታለህ ምናምን፣ ተው እሷም ተው። እኔ አንድ ቀን ታመረርኩ አትመልሰኝም ማለት ይመስልህ ከሆነ ተሳስተሃል፣ ተው ስትለው ምንም አልሰማም ብሎ አንዴ ፍቅረኛ ያናት ተዋወቂያት፣ እንደውም አንዴ ጓደኛ ያናት ተዋወቂያት እያለ የሴት ቃሚያ እየደረደረ እያመጣ እሷን እዚህ ደረጃ ያደረሳት ራሱ ነው። እዛ መሀል ደግሞ ዳኒ ታወቃችሁ ተዋ ብሎ ይሄን እርስ ላስታርቃችሁ አላለም። እንደውም ደስ ብሎት ምንድን ያደረገው ተሩታ ጋራ አንድ ላይ ሆኖ አብርሽን ወደ ውጭ እየገፋ እኔ ወዳታለሁኝ ምናምን የሚል አስተያየት ነበር ሲሰጥ የከረመው። የኔ ያልኳት ሴት ናት፣ በልቤ ውስጥ አለች፣ ታብርሽ በፊት አውቃታለሁ፣ አብርሽ ጋር ተተዋወቅ በፊት እኔ ማቃት ሴት ናት፣ እንደውም የኔ ናት፣ ፈጣሪ ነው እጄ ያስገባልኝ ምናምን እያለ ለራሱ ነበር የሚመኛት። የዛን ሰዓት ተው፣ ይሄ ስራችሁ አያምርም፣ ታረቁ፣ እናንተ ምርጥ ጓደኛም ወይ ናችሁ፣ አብራችሁ ስትሰሩ ነው የሚያምረው፣ አብራችሁ ስትወጡ አብራችሁ ስትገቡ ነው የሚያምርባችሁ፣ እንደ ጓደኝነት እንደሷም ለሷም ጓደኛ ለሱም ጓደኛ ከሆነ ይሄ ነገር አያምርም። ጽጌም እሱም ተው ብሎ ነገሩን ማብረድ ያለባቸው የዛን ሰዓት ነበር። እንደው ሲጀመር ጽጌና ዳኒ የተገቡባቸው በኋላ ነው ልጆቹ የተነጣጠሉት። እኔ አብርሽና ሩታ አንድ ቀን የሚነጣጠላሉ ብዬ አስቤውም አላውቅም። ምክንያቱም አብረው ሲሰሩ ማሻአላ ነበር፣ በጣም ደስ የሚል እና እነሱ ተገቡባቸው በኋላ ነው እንግዲህ ችግሩ የተፈጠረው ማለት ነው። እና ዛሬ ያው ለአብርሽ ዘመድ መስሎ መጥቶ ነበር፣ ግን ሁለቱም አብርሽም ነግሮታል፣ አንተ ልታጣላኝ እንጂ አታስታርቀኝ እና ወደች አዎ ልታስጣላኝ እንጂ ልታስታርቀኝ አይደለም አለው። እንትና ሩታ ራሱ ምን አገባህ አንተ አይመለከትህም፣ በማይመለከትህ ቦታ ገብተህ የምታወቀ አንተ ነህ ምናምን አለችው ማለት ነው። እና ዳኒ አለቀጥ ያበዛዋል። እውነቴን ነው፣ ራስ ወዳጅ ነው። እንደኔ ከሆነ እውነት ወላሂ ራስ ወዳጅ ነው። ምን አገባው በእነሱ ህይወት? ምን አገባው? ድሮ ሩታና አብርሽ እንደዛ ሲሆኑ የዛን ሰዓት ነበር ማስታረቅ የሚገባው። እና እንደዛ ነው እላችኋለሁ። ራስ ወዳጅ ነው በጣም እውነቱን ለመናገር እውነት ራስ ወዳጅ ነው። ዝም ብሎ በማያገባው ነገር ይገባል ማለት ነው። እና ምንም አልተቀበሉትም። ጭራሽ ልጆቹን እያጣላ ነው። አብርሽና ማን ነው እንትና ሩታን የባስ እያራራቀ፣ እንዲሁም ደግሞ ይስሐቅንም እንደዚሁ በቃ ደራ ውስጥ እያስገባ እሱ በቃ የባስ ነገሩ እንዲበርድ አልፈለገም። ነገሩ እንዲጓጓን የባሰ ነገር ላይ እንዲደርሱ ነው ዳኒ የሚሰራው ስራ ማለት ነው። ነገሩ እንዲበርድ አልፈለገም። እሱ ይሰራባቸዋል፣ ይሸቅልባቸዋል ማለት ነው። ልጆቹ በተጣሉ ሰዓት በተጣሉ ቁጥር ማለት ነው እንጂ እውነት ለልጆቹ ቢያዝን ኖሮ እንደኔ ከሆነ ድሮ ነበረ መሀላቸው ገብቶ ይሄን እዚህ ደረጃ ያደረሳቸው እሱና ጽጌ ናቸው። ፈተና የሚፈታተኗቸው ጽጌ አንዴ እሱን ትይዛለች፣ እሱ አንዴ የሩታን ይይዛል። በመሀላቸው ገብተው በሁለት ፍቅረኛሞች መካከል ሲጀመር ሶስተኛ ሰው ሲገባ ነገር አለቀ። እና እሱ አሁን ለማን ያለው እንደሆነ አላውቅም። በቃ ወላይ በጣም ነው የሚገርመው። ተመልካቾችስ ምን ይሉኛል አይልም እንዴ? ታወቁብኛል እንኳን አይልም። ዝም ብሎ በቃ ራስ ወዳጅ ነው ማለት ባጭሩ እንደዛ ይሻላልና እና ዳኒ ምንም የምሰራው ስራ ጥሩ አይደለም። ያው እኔ ቪዲዮዬን ላይክ ሸር እያደረጋችሁ ብታደርሱልኝ ደስ ይለኛል፣ ቢሰማው ማለት ነው። እውነቴን ለመናገር እኛንን ያሳድግናችሁ። አሁን ብትንቁንም እዚህ ደረጃ ያደረስናችሁ እኛንን። አብርሽና ሩታ አሁን በቅርብ ነው ራሱ እነሱ የጀመሩት። እሱ ዳኒ የምን ዘማን ነው? እኔ ዩቲዩብ ታይ ጀምሮ ነው እንትን የሚለው ማለት ነው የሚከፍተው ዩቲዩብ ማየት ጀምር። ስልክ ገዝቼ ዩቲዩብ ማየት ትጀምር ጽጌና ዳኒ አሉ ኦንላይን እና በእኛ ነው ያደጉት። አሁን ብትንቁንም በእኛ ነው ያደጋችሁት። በብራንክ ነበር የምናውቃችሁ እና ትንሹንም ትልቁንም መናቅ አያስፈልግም። ስርዓት ያዝ ዳኒ፣ እውነቱን ለመናገር ስርዓትህን ያዝ። ልጆችን የባስ ተጀምሮ ስትጨርስ እያራራቃቸው እንጂ
ምንም እያቀረብካቸው አይደለም እውነቱን ለመናገር እና ስርዓትህን ብትይዝ ይሻላል ነው የምለው። እውነቱን ለመናገር የሚሰራው ስራ ከባድ ነው። ደግሞ እነሱ አረሱለትም። አሁን ዘመድ መስሎ ሲመጣ ምንም እንትና አብርሽም አንተ የሰራውን ስራ ረሳኸው እንዴ ነው ያለው። ይስሐቅ ራሱ አንተ ገብተህ በመሀል ልጆቹን ባላላት እኮ ባላላት ሴት ነው ይዘህ የምታማልለው